ጤና ይስጥልኝ። እንዴት ዋላችሁ? ዛሬ ይዤላችሁ የመጣሁት ርዕሰ ጉዳይ የመጀመር ልማድ እና የማጠናቀቅ ኃይል በሚል ርዕሰ ጉዳይ ይሆናል። ይህ ርዕሰ ጉዳይ ሁላችንም የሚነካ፣ የሚያስተምር፣ የሚያነቃ ሆኖ ስላገኘሁት ሼር ላደርጋችሁ እወዳለሁ። እኔ እንደማታውቁኝ ማይክል እባላለሁ። የአቢሲኒያ ሲግናል ፋውንደር ነኝ። እስከ መጨረሻው ድረስ ከኔ ጋር እንድትሆኑ እየጠየቁኝ ወደ ርዕሰ ጉዳይን በዚህ መልኩ እገባለሁ። ለረጅም ጊዜ በአእምሮዬ ሲመላለስ የነበረን ነገር ላካፍላችሁ። ይህ ከመጽሐፍ ያገኘሁት አይደለም፣ እንዲሁም ደግሞ ትምህርት ቤት የተማርኩትም አይደለም። ይህ የመጣው ሀሳብ ሰዎችን በመታዘብ ነው። አኗኗራችንን በማየት ማለት ነው። ውሳኔዎቻችን የምንወስንበት መንገድ በመታዘብም ጭምር ማለት ነው። ነገሮችን በታላቅ ጉጉት ጀምረን በኋላ ግን በዝምታ እንዴት እንደምንተዋቸው በማየት የታዘብኩትን ነገር ነው። በትውልዳችን ውስጥ አንድ አይነት ልማድ ማስተዋል ጀመርኩኝና ይሄንን እስቲ ወደ ሼር ላደርጋችሁ ወደድኩኝ። የሚገርማችሁ ነገር ወደ ነገሮችን እንቸኩላለን። እቅዶችን ለማውጣት እንቸኩላለን። ህልሞቻችን ለማሳካት እንቸኩላለን። ለራሳችን ቃል ለመግባት እንቸኩላለን። ግን አንድ አስፈላጊ ጥያቄ ለመጠየቅ ወደድኩኝ። ይሄ ነገር በሙሉ ስናስብ እውነት ግን ይህንን ለማጠናቀቅ ዝግጁ ነኝ የሚለው ጥያቄ ጠይቀን እናውቃለን? ይህ ያልኩበትን ምክንያት ለምን መሰላችሁ? በየዓመቱ ጥር 1 ቀን ወይም ደግሞ በኢትዮጵያ መስከረም 1 ላይ አዲስ ዓመት ሲቀየር ሁላችን እንደምናውቀው ሪዞሉሽናችን ወይ ይሄ የምንሆነው ነገርን እናቅዳለን ማለት ነው። እና አብዛኞቹ ህዝቦች በሙሉ ማለት ይችላሉ አዲስ ዓመት ሲመጣ ይመለከታሉ ራሳቸውን ማለት ነው። እና ምን ይላሉ መሰላችሁ? በጠንካራ ቁርጠኝነት እጀምራለሁ ይላል አንዱ። ዘንድሮ ህይወቴ እለውጣለሁ ይላል አንዱ። ደግሞ ይነሳና ዘንድሮ ስፖርት እሰራለሁ፣ ዘንድሮ ትርጉም ያለው ነገር እገነባለሁ፣ ዘንድሮ የስነ ስርዓት ያለው ሰው ሆናለሁ የሚልም አለ። ዘንድሮ ጉልበተኛ እውነተኛ ማንነት የያዘ ሞቲቬሽን ተናጋሪ ሆናሉ ይላል። ግማሹ ሱሴን አቆማሉ ይላል። የተለያየ ነገሮች ይላሉ። ግን አንድ የሚገርም ነገር ይፈጠራል እዚህ ውስጥ ላይ። የካቲት ሲወጣ ጅሞች ባዶ ይሆናሉ። መጋቢት ሲመጣ ግቦች ይረሳሉ። ሰኔ ሲመጣ ቃለ መሐላዎቹ ይታጠፋሉ። እናም አመቱ ሲያልቅ ሰዎች እንደገና ዑደት ለመጀመር እየተዘጋጁ ይሄዳሉ። ሌላ ጅማሮ ማለት ነው። ሌላ ቃል ኪዳን፣ ሌላ ያልተጠናቀቀ ታሪክ። ይህንን ስመለከት አንድ ጠቃሚ ነገርን ተረዳሁ። እውነት ግን እኛ ሰዎች ስንባል መጀመር ፋሽን ሆኗል ወይስ ምንድነው ችግራችን የሚለው ነገር ማጠናቀቅ ግን ብርቅ ነው ብዬ አስብኩኝ። የመጀመርን ሐሳብ እናከብራለን። አዳዲስ ፕሮጀክቶችን እናድፋለን። አዳዲስ እቅዶችን እናድፋለን። አዳዲስ ህልሞችን እናቅዳለን። ግን እውነት ግን ህይወት የሚለወጠው በጀመርናቸው ነገሮች ብዛት ነው እንዴ? ወይስ ህይወት የሚለወጠው በጨረስናቸው ነገሮች ነው? እኔ በጨረስናቸው ነገሮች ብዬ ነው የማስበው። ዓለም በጊዜያዊ ጉጉት አይለወጥም ብዬ አስባለሁ። ዓለም የሚለወጠው በጽናት ነው። ስሜት በሚገነፍልበት ጊዜ ማንኛውም ሰው መጀመር ይችላል። በሁሉም በደስታም በምንም አትወስኑ፣ በደስታ ሰዓት ምናምን የሚባለው ለዚህ ነው። ነገር ግን ጉጉቱ ሲጠፋ የሚቀጥሉት ጥቂቶች ናቸው። ይሄን ነገር አቅደው የሚዘልቁ የተወሰኑ ሰዎች ናቸው እንጂ ጉጉቱ የጠፋ ቀን ሁሉም ይተዋል እንዳልኳቸው ነው። ስራው አሰልቺ ሲሆን ጥቂቶቹ በዚህ ነገር ይዘልቃሉ። ለውጡ አዝጋሚና የማይታይ ቢሆንም እነዚህ ጀግኖች ዲሲፕሊን ኖሯቸው፣ ስነ ስርዓት ኖሯቸው የጀመሩትን በትክክል የሚፈጽሙ ሰዎች አሉ።
እነዚህ ስነ ስርዓት ድምጽ የለውም ይላሉ። ስነ ስርዓት ራሱን አያስተዋውቅም ይላሉና ስነ ስርዓት ዝምተኛ ነው ብሎ የሚያምኑ ሰዎች ናቸው። ማንም ሳያጨበጭበላቸው ለመቀጠል የጀመሩትን ለመጨረስ ውሳኔ በውስጣቸው የያዙ ሰዎች ናቸው። አመት እስከ አመት ድረስ ሁሉ ጊዜ አዲስ ነገርን ይቀበላሉ። ስኬታማ ሲሆኑ ነው የምናያቸው። አእምሮም አሁን አቆም ብሎ ቢነግራቸው እነሱ ነው የሚሉ ሰዎች ናቸው። በውሳኔያቸው አንድ ነገር ነው የሚወሰኑት። በዚህ አመት ይሄ ነገር አደርጋለሁ ይላሉ። ያ ነገር ሳያደርጉ አያልፉ። ግን ከዚያ ጥልቅ የሆነ የተረዳሁት ነገር አለ። እንዲሁም ደግሞ አንዳንድ ችግር ሰዎች ማቋረጣቸው ብቻ አይደለም ብዬ ማስባለሁ። አንዳንድ ችግሩ ሰዎች መጀመር የሌለባቸው ብዙ ነገሮች መጀመራቸውም ጭምር ስለሆነ ነው። እያንዳንዱ አጋጣሚ ጉልበትን አይመጥነውም። እያንዳንዱ ሀሳብ ቁርጠኝነትን አይገባውም። ጥበብ ማለት ጠንክሮ መስራት ብቻ አይደለም ብዬ አስባለሁ። ጥበብ ማለት ምንም እንኳን መጠናቀቅ እንዳለበት ማወቅ ቢሆንም ጥበብ ማለት የተረጋጋና የሰከነ ልቦና ኑሮ የምትጠቀምበትን መንገድ ማወቅ ወይም ደግሞ የምትሰራውን ስራ እርግጠኛ ሆነ አድርገዋለሁ ማለት ነው። ምክንያቱም እያንዳንዱ ያልተጠናቀቀ ስራ በራስ ላይ ያለህን እምነት ጥቂት እያደረገ ጥቂት እየሰረቀ ይሄዳል። ለራስህ የምታጠፋው እያንዳንዱ ቃል በራስህ የመተማመን መንፈስን ያደክመዋል ብዬ ስለማስብ ነው። እናም ሳታውቀው አንድ ሰው ማንኛውም ነገር የማጠናቀቅ ችሎታ ላይ መጠራጠር ከጀመረ ለዚህ ነው የበለጠ አስተዋይ መሆን ያለብህ ብዬ የማስበውና አዲስ ነገር ከመጀመራችን በፊት ቆም ብለን መጠየቅ ያለብን ነገሮች ይኖራሉ። ህሊናችንን፣ አእምሮአችንን፣ ልቦናችንን፣ አካላችንን፣ ጉልበታችንን፣ እውቀታችንን መሆን ይገባል ብዬ ስለማስብ ነው። ይሄ ከህይወት ዓላማ ጋር ይሄዳል ብሎ ማሰብም አንዱ መንገድ ይሆናል ብዬ አስባለሁና ነገሮች ሲከብዱ በቁርጠኝነት ልንቀጥልበት የምንችለው ነገር ነው። ይህ ለጊዜው ለትኩረት የሚሆነ ስነ ስርዓት የሚገባው ነገር ነው ብለን መጠየቅ መቻል አለብን። ምክንያቱም ትርጉም ያለው ህይወት የሚገነባው እያንዳንዱን አዲስ ጅማሬ በማሳደድ አይደለም ብዬ ስለማስብ ነው። ትርጉም ያለው ህይወት የሚገነባው የመረጥናቸውን ግዴታዎችን በማክበር ይመስለኛል። ጥቂት ነገሮችን እንጀምር፣ ግን አስፈላጊ የሆኑትን እናጠናቀቅ። የማጠናቀቅ ልማድ ገንባ እላለሁ። አንዳንድ ዝም ብለን ከመሄድ የጀመርነውን መጽሐፍ በመጨረስም ለምሳሌ ነው። የጀመርነውን ፕሮጀክት በመጠናቀቅ ለራስን የገባነውን ቃል ፈጽም እላለሁ። መፈጸም ጥሩ ነው። የገባነውን ቃላቶች ካሉ ለሰውም የገባናቸው ቃላቶች ካሉ መፈጸም ይኖርብናል። ምክንያቱም አንድ ነገር ባጠናቀቅን ቁጥር በውስጥህ ወይም በውስጣችን ኃይለኝነት ወይም ደግሞ ኃይለኛ የሆነ የደስታ ማንነት ይፈጥራል ብዬ ስለማስብ ነው። እና ለራስ ያለህ ክብር ያድጋል ብዬ ማስባለሁ። በራስ ስነ ስርዓት ላይ ያለህ እምነት ትልቅ ይሆናል ብዬ አስባለሁ። ዲሲፕሊን ትልቅ ሰው ያደርጋል ብዬ ስለማስብ ነው። ምክንያቱም የሁሉም ውጤት ዲሲፕሊን ነውና ዲሲፕሊን ማክበር መቻል አለብን ብዬ አስባለሁ ማለት ነው። እናም እንዲህ የሚል ጸጥ ያለ በራስ መተማመንም ያመጣል። እንዳስፈላጊ ነገር ከጀመርክ ደግሞ ዳር ማድረግ እንዳለብን ታውቀዋለህ። ወይስ ነገር እንዳስፈላጊነቱ ይሄ ያስፈልገኛል ብለህ አምነህ ያንን ስራ ስትጀምረው መጨረስ ትችላለህ ማለት ነውና በምኞት በተሞላ ህይወትና በስኬት በተሞላ ህይወት ውስጥ መካከል ያለውን አስተሳሰብ ይሄ ነው ብዬ ስለማስብ ነው። ልዩነት አላቸው ብዬ አስባለሁ። በነገራችን ላይ በምኞት በተሞላ ህይወት ማንም ሰው በምኞት በሚሞላ ግን በስኬት በተሞላ ህይወት ላይ መካከል ያለውን ልዩነት ግን በዚህ መልኩ በነገራችሁ ደስ ይለኛል። ምክንያቱም አብዛኞቻችን እንዳልኳችሁ መጀመሪያ ላይ እንደተጠቀስኩት በእንትን ነው በቃ ምን ሄደው ግን በስኬት የተሞላ ህይወት ያላቸው ሰዎች ከኛ ከዝም ብሎ ከሚያቀድ ሰው የተለዩ ናቸው ብዬ አስባለሁ። ለዚህ ነው ዛሬ ሁላችንም ፍጥነታችንን እንድንቀንስ ወይም ደግሞ ቀንሶ ማለት ነው ወደ አዲስ ጅማሮዎች ከመቸኮል እንቆጠብ። ስለምንጀምረው ነገር በጥንቃቄ እናስብ። እናም አንድ የሚገነባው ነገር ወይም ደግሞ የምንሰራው ስራ
አንድ የከመረጥነው እሱን ለማጠናቀቅ ራሳችን ሙሉ በሙሉ ወደዛ መስጠት ይኖርብናል። ምክንያቱም የወደፊት ህይወት ሁሉም ነገር ለሚጀምሩ ሰዎች አይደለም ብዬ ስለማስብ ነው። የወደፊት ህይወት የጀመሩትን ለሚያጠናቅቁ ሰዎችን ብቻ የተሰጠ ስጦታ ነው ብዬ ስለማስብ ነው። ሁሉም ጀማሪ ነው። ሁሉም ያቅዳል። ሁሉም ግን ያው እንዳልኳችሁ ነው ከ3 ወር ከ4 ወር በኋላ ይበተናል፣ ያጥፋል ቃሉን። የት እንዳለ ምንድነው አንድ ነው እኮ ምንም ችግር የለውም በማለት ሁሉም ነገር እየተሳሳተ ነው ያለው። በአሁኑ ሰዓት እንደምናየው እንደምናስበው ነገሮች ሁሉ ልክ ስላልሆኑ እባካችሁ ስትረስም የተለያየ ነገሮችም እኛ አእምሮ ላይ ዲፕሬሽን የሚመጣው እንዲህ ብለን ራሳችንን እናስጨንቀውና ሆይ ብለን ነገር ግን ያው ምንም ሳንጨብጥ አመቱ ሲመጣ ጭንቀቱ ይመጣል። የተደራረበ የዘንድሮ ብቻ ሳይሆን የካቻምና እያለ ይሄዳል ማለት ነውና እንደው በእውነት የምንሰራውን የምናቅደውን የምናውቀውንም የምንችለውን ነገር ስናደርግ ስኬቱ ትንሿ ስኬት ነገ ጠዋት ደግሞ ትልቁን ስኬት ስለምታሳካ በቃላችን በስነ ስርዓታችን እንቆይ እላለሁ። ከተመቻችሁ ጓደኞቻችሁን ሼር አድርጉ። እዚህ ድረስ አብራችሁ ስለነበራችሁ እያመሰገንኩኝ አብረን እንቃላለሁ፣ አብረን ወደፊት እንራመዳለሁ። ሼር ሰብስክራይብ ማድረጋችሁ አትርሱ። አብራችሁ ስለነበራችሁ እያመሰገንኩኝ ባላችሁበት ሁሉ ሰላማችሁ ይብዛላለሁ። አመሰግናለሁ።